ቴኳንዶ ሰራለሁ። እሱ ቴኳንዶን የምከፍለው ብሎኬት እያወረድኩ ነው። ከዛ በጸብ ምናምን የሰፈሩ በቃ ተፈሪ ሰው ሆንኩኝ። ሶ ብሎኬት አወርዳለሁ፣ ገንዘብ ሰበስባለሁ፣ ይዘር ለቴኳንዶ ምናምን ወይ ለምሰራበት ነገር ከፍለዋለሁ። ደስ ለየት የሚያደርገው ደስ ላይ የተወለደው ብራዛ በጣም ጸደይ ማንም ሰው እንደዛ ሊል አይችልም። ደስ ላይ የተወለደ ቤት ቢሆንም ያው ያዋጣል። ወደዚህ ነው የመጣሁት እኮ አይ ቲንክ 2 ዓመት ምናምን ሲሆነኝ አካባቢ ወደ አዲስ አበባ መጣሁ። ፋሚሊ ክራይስ እና ጎንደር ወደ ደቡብ ጎንደር የሚባል ደብረ ታቦር የሚባል ነገር አለ። ወደዛ ታውቀዋለህ? ወደዛ ገጠር ውስጥ ነው የገባሁት። ገጠር ስልገጠር እኮ ነው፣ መብራት የለም፣ ሽንት ቤት የለም ምናምን። ስንት ዓመት አካባቢ ነው? በግምት ማለት ነው። አንዳንድ ነገር አስታውሳለሁ። አይ ቲንክ 5 6 7 ከዛ በቃ የገጠር ትምህርት ነው፣ ትማራለህ። መደብ ነው የምትቀመጥበት ቦታ መደብ ነው። እንደዚህ መደገፊያም የለም። ቁጭ ብለህ ትማር ትውላለህ። ከዛ ትመለሳለህ ወደ ቤት። ምን አይነት የትኛው አይነት ተማሪ ነበርክ? ይሄ ቀዥቃዥው ተማሪ ነው? ጎበዙ ነው? ሶሻላይዝ የሚያደርገው የትኛው ነበር? ኮስታራው ተደባዳቢ ጌች ግን ትደባደባለህ፣ ታስታውቃለህ? እዚህ ጋር ያለውን ጠባሳ አይተና በጥባጭ ነበር። በጥባጭ ስል በቃ ካቀም በላይ ወንዶች ትባሉ ምንድነው የሚሰጣችሁ ደስታ? መራገጥ እስቲ መራገጥ ትቀልጃለሽ እና ያው ሁሉ ዝግጅት የተዘጋጀው አድዋ ወንዶች ሪአክሽን ቪዲዮቹን እያየሁ ማለት ነው። ዶክተር ነው አረጋች ዶክተር ነው ምንድን ነው የሚለው? ዶክተር ነው ስትል ካልገባው ብሏል። ዶክተር ነው 13 ጊዜ የተፈነከተ ልጅ ነው በድንጋይ ጎዳና ውስጥ። ከጎዳና ነው የመጣው። ጠንከር ያለ እንትን ያለው ጭንቅላቱ ራስ ቅሎ ምናምን ራስ ቅሎ ዋር ነው ይኸውልህ፣ አይሰበርም። ተሞክሯል በብዙ ድንጋዮች እና ተጠንቀቅ። ኤሌመንተሪም ሃይስኩልም እዛ ነው ተምረህ የጨረስከው? ኤሌመንተሪ እዛ፣ ሃይ ስኩል እዚህ መጣ ደግሞ። አዎ የሚያመላልስ ሪዝን የቤተሰብ ኬዝ ነው ኦር የእናቴ እኔ ብቻ ነኝ ልጇ። ለማሳደግ ነኝ ከብዷት ነበር በጊዜው። ሶ ያለ ተማራጭ አያቶቼ ጋር ነበር። ከዛ ደግሞ እዚህ ደግሞ በሷ ተኪር ማረጋት ነው ማስተካከል የነበረባት ቤተሰቦች ነበሩ በጊዜው። ላይክ ይሄ በከመም ጋር ተያዘ። ሶ እኔን ቴኬር ማድረግ አትችልም ነበር በጊዜው። በሰው እዛ ላከችኝ። አያቴን ያሳደገችኝ ሰው በአያቴ አክቹሊ ደስተኛ ነኝ። ባይ ዘ ወይ እየተራገጥክ ኤግዛክትሊ ምንም አልባት በጣም የምር ነው አያቶች የምር። አሁን የልጅነት ጓደኛ የሚባል ጓደኛ የለኝም እኔ አይደለም። አብሮ አደግ የሚባል ነገር አላውቅም። የሉም በየቦታው ናቸው ምናምን። እሱ ነገር ይረብሻል። ግን ለላይፍ አሁን ላለሁበት ነገር ጠቅሞኛል። ባይ ዘ ወይ የገጠር ልጅ ስትሆኚ ኃላፊነትሽ ብዙ ነው። በልጅነት እረኛ መሆን አለብህ። ወንዝ፣ ከብት፣ ቴሪቴሪ መጠበቅ፣ የሰው ድንበር ሳያልፍ ሳር አስግጠ መመለስ ምናምን የሚባሉ ነገሮች ገና በ3 በ4 ዓመት ፈረስ መጋለብ፣ ወንዝ መዋኘት ምናምን አይምሮሽ፣ ሰውነትሽ፣ ጭንቅላትሽ ታንኮል ይሄ የሰው ልጅ እንትሎች እውቀት ምናምን የሚባሉ ነገሮች በሙላ አዳፕት ታደርጊያለሽ። እዚህ የምታያቸው ቻሌንጆች ሰው ቻሌንጅ ያደርገኛል ብሎ የሚያስባቸው ነገሮች በሙሉ ካራክተር ሰጥተዋል አይደል? በጣም ከምንም ጋር የመኖር ምናምን ነገር ከምንም ጋር የመኖር ለምንም ነገር ያለመሸነፍ። አልተጋጭብም ትለኛለህ። ሃይስኩል ገብቼ እኔ ሳወራ ቡድ ይያዝብሃል፣ ይሳቅብሃል። በቃ ከክፍለ ሀገር እንዳልመጣሁ በቃ የማላረገው ጥረት አልነበረም። እንዳይታወቅኝ ሲያማርሩኝ ፍንዳታው ከሳቅ ፍንዳታው ከዛ መማታት ጀመርክ። ያረጓል በቃ ከዛ በቃ ራዳ መሆን አለብህ፣ ፕሩቭ ማድረግ አለብህ ምናምን። ከዛ በቃ ከፍንዳታ ልጆች ጋር ምናምን በቃ ገባሁበት ሱስ ውስጥ ምናምን ጸብ ምናምን በቃ የአካባቢ በጥባጭ አረጊ አይ ቲንክ 18 ምናምን ከርጫ ወደ ምርጫ በቃ ገባሁበት በቃ እንደዛ ሆኖ ስፖርት ሰራ ነበር። ባይ ዘ ወይ ወዳደር ነበር፣ ስፖርት ሰራ ነበር ምናምን። አዎ ሰው ሲፈነዳ ስቲል ስፖርት ማያቆመው ነገር አለ። የሚገርመኝ መማታትም ይፈልጋል። ጠንካራ መሆን አለበት። በኋላ ደግሞ ጣል አለበት። ቴኳንዶ ሰራለሁ። እሱ ቴኳንዶን የምከፍለው ብሎኬት እያወረድኩ ነው። ከዛ በጸብ ምናምን የሰፈሩ በቃ ተፈሪ ሰው ሆንኩኝ። ሰው ብሎኬት አወርዳለሁ፣ ገንዘብ ሰበስባለሁ፣ ይዘር ለቴኳንዶ ምናምን ወይ ለምሰራበት ነገር ከፍለዋለሁ። ጎንደሬ ይፈሩኛል። ጎንደሬ ምናምን አንተ ማለት ነው። ስለዚህ በዛ ጊዜ እኔ ሰፈር ሚሊዮን የሚባል ልጅ ነበር እና ሚሊዮን ምን ያደርጋል መሰለህ? ከተያዝክ ማለት ነው አሪፍ ጫማ አድርገህ ከተያዝክ ሚሊዮን በሸበጥ ነው የሚንቀሳቀሰው። ያስወልቀና ያረገውና በሸበጡ ይልካል። ጌት ጫማ አስወልቃ ጫማ ላስወልቅ። አይ የዛን ያክል አይደለም። እንዴት ነው እና አንተ ምናምን ብር ትከፍላለህ ነው?
እከፍላለሁ። ይሄኛው እዚህ ጋር ያለው እንትን በምን አጋጣሚ ነው እንደዛ የሆነው? አይ ብዙ ሰው ፍንክት ይመስላል፣ ግን ልጅ እያለሁ የተማርኩበት ገጠር ውስጥ የተማርኩበት ትምህርት ቤት ይሰራ ነበር። ትምህርት ቤቱ ግንድ ተሸክመን ስንሄድ 4 ጓደኞች አልቻሉ፣ ለቀቁት። እኔ ላይ ያረፈ እዚህ ጋር ከስር ሲወርድ ነፈኝ ድንጋይ። አይነን እኮ በቃ አያ ዶንት ጀጅ a book by its cover። ሰው ተመትቼ ለሀገሩ ሲሰራ ያገለግል ነው እንግዲህ ለሀገሩ ሲለፋ ለትምህርት ቤት ከባድ እንደሆነ እንትን ቀሽም ዶክተር ነው የሰፋኝ። ያን የገጠር ዶክተር ነው የገጠር ዶክተር ነው የሰፋኝ። ተሰፍቶ እኮ ነው የህፃነት አይመስልም። ታውቃለህ የቅርብ ነው የሚመስለው ስለሚሰፋ ነው አይደለ? በደንብ ትንሽም ብትሆን ስታድግ ቆዳህን ሲለጥጥ መጀመሪያ ተመታ ያለው ትሪትመንት እሱ ነው። ኮንሰርት ላይ ሆኜ አንገብግቦኛል ማን እንዳሸነፈ ለማወቅ ነው። በምን ልወቅና ሰው ሁላ እንደዛ ነው ፋይቱ ምናምን እያለን ነበር አብረን የነበረን ሰዎች። ብዙ ጊዜ አዲስ አበባ ውስጥ ወጣቱ የት መሄድ እንዳለበት አያውቅም። ቅዳሜና እሑድ መዝናኛ ቦታ የለም። እንደዚህ አይነት ሪሊፍ ማግኘቱ it was a huge deal። ተርኒንግ ፖይንት አላየህም? ሁሉም ሰው መደባደብ ፈልጓለሁ። እኔ እፈልጋለሁ ሚስ ከማን ጋር አንቺ? እኔ ማን ነው ኩያሽ? ከክብራ ጋር ነው ሌላ ሰው ጋር ትደባደብ። ከክብራ ጋር ነው ሴት ስለሆንኩ ከሴት ጋር ብቻ አትመድበኝ። እኔ ዳኒ ሮስት የጫቱ የመጀመሪያ ቀን አላስታውስም፣ ግን በቃ ገባሁበት በቃ ሙዳል አይ ቲንክ ምንም ቢሰማህ ቫይባ ነው የምትፈልገው አንተ እዛ ውስጥ በቃ አራዳ መባሉን ከልጁ ከከተማ ልጅ ጋር መግባባቱን ምናምን ነው የምትፈልገው በቃ። ስለዚህ በቃ ዝም ብለህ ነው ገባበት ምንም ዘለህ ነው ገባው። አይ ሚን ብዙ ነገር ማስተምሮኛል። በእርግጥ እኔ አሁን በቁጭት አይደለም ማወራ፣ ብዙ ነገር አስተምሮኛል። ላይፌ ላይ ትልቅ ተጽዕኖ ነበረው። እንዴት ነው አልተፈቀረም? የመጀመሪያ ክራሽ የለም? እንዴት ነው አለ? በደንብ ነይ አንቺ በደንብ አይ ጸባይኛ ነበርኩ እኔ እሱ ላይ እንኳን ጸባይኛ ነበር። አንቺ አይደለም ነይ ኦኬ። ግን እምቢም የለም ነበር። ግን እምቢም አንባልማ ደብዳቤ በስማ ደግሞ አለኝ እንጂ አሉኝ። አሁን ማስቀም አሉ መጽፋቸው የነበሩት ምናምን። ከዛ መልስ አትሰጠኝ ነበር። አንብባው የት ነው ይሄ? ደብረ ታቦር ነው? እዚህ ነው? እዚህ ነው። እዚህ ከዛ ምን ተባልክ? አሁን ልክ የ10ኛ ክፍሉ ስትወድቅ ቤተሰብ ምናምን ጋር እንዴት ነበር? ሁሌም ጸብ አለ እኮ ሰው ስወድቅማ ያው እናውቀው ነበር ነው እንትባሉ ኤክስፔክትድ ነው። ረሃብ አለ፣ ድህነት አለ ምናምን ሳስበው ገንዘቡ በጣም ሩቅ ነው። ገንዘብ የማግኘት ቻንስ በጣም ሰፊ ነው። ሁሉንም ሳያቸው እዛ አካባቢ ያሉት ትንሽ ነው ገንዘብ የማግኘት ቻንስ በቃ ሁሉንም ስታያቸው ምንም ነገር የላቸው ምናምን። ደግሞ ማሸነፍ የምትፈልገው ነገር ምናምን ፍሊፕ ነው ያደረኩት ባንዴ። በቃ ልንጫወት ስንሄድ ልጁ በቃ አልቻልኩት ቅጥ አደረገኝ። አንተ ቆይ እንደዚህ አይነት ጌሞች የምትጫወተው ኦልሬዲ ከጎን ሱስ እያለህ ነው ስፖርተኛ መሆን የቻልከው? አይገርምሽም? ከዛ ልጁ በጣም ጎበዝ ልጅ ነው። ለፋይናል ለማለፍ ነው። በቃ ተሸነፍኩኝ። እኔ በቃ ጠብቄያለሁ ፋይናል እንደምጫወት በቃ ራሴን ማሳየት ፈልጌ ነበር። ተሸነፍኩኝ በሱ። ከዛ በቃ እንዴት ነበር ግን ሽንፈቷን ፓርት በቃ አለቀስኩ ምናምን። አዎ አልቻልኩትም፣ ልጁን አልቻልኩትም። ከዛ በቃ እሱ ማፈር ላይ ነው የሚሰራው፣ እኔ ማፈር ላይ ነው የምሰራው። እኔም ወንድ ነኝ እሱም ወንድ ነው። ለምንድን ነው የተሸነፍኩት? ኦንሊ ቲንግ ልዩነታችን እኔ ሱሰኛ ነኝ፣ እሱ ሱሰኛ አይደለም። ቤት ገባው፣ ሮሜን ከፈቱ፣ ገባው፣ ቁልፍ ሰጠው ወደ ውጪ። ከቡናና ከምግብ ውጪ እንዳከፍት በሩን አልኩኝ። አንድ ሳምንት ቁጭ ብዛ፣ አንድ ሳምንት ተኛው። ያባረከው ቤቱ ሰኞ ስወጣ የለው ሱስ የሚባል ነገር ግዴታ ገንዘብ ነሰሰሪ የሚያስፈልግ ወይም ገንዘብ ያስፈልገኛል። ያው ፍሪደም ይሰጣል ገንዘብ በደንብ እንደ ቤተሰብም በቃ ከራስ አልፈ እነሱ ነው ታስበው። ግዴታ በቃ ስራ መስራት አለብኝ። ስራ ጀመርኩኝ ማለት ነው። አንድ እኔ የማውቀው ሰውዬ ነበር፣ አሁን እንደ አባቴ የማየው ሰውዬ በስፖርቱ ምናምን። እሱ የእሷ ረዳት ቴኳንዶ ተማሪ ሆኜ ቀጠልኩኝ። ከዛ በቃ በዛ አካባቢ የማየው ነገር ምናምን የተመቸኝ መጣ። የከተማው የሀገሪቱ ሀብታም እዛ ነበር የሚመጣው፣ ባለስልጣንም ነበረ ምናምን። ከዛ ቴኳንዶ አስተምራለሁ። እዛኛው ደግሞ ካፌ የሚል ባልረሳው መቼኝ አስተናጋጅ ሆኜ ተቀጠልኩኝ። የሚያስቀኝ አንድ ብቻ ያጋጠመኝ ነገር የሚያስቀኝ፣ ሁሌም አንድ ህፃን ልጅ እኛ እንደዚህ እግርን ገጥመህ የምትቆምበት ፖዚሽን አለ። ከዛ እግሩን መግጠም አልቻለም ልጁ። ግጠመው ስል እኔ እኮ አይደለሁም አለኝ። ግጠመው ግን እኔ እኮ አይደለሁም አለኝ። እና መቼም ነው ማረሳ ሰው እግርን ጠም እምቢ ሲለው እኔ እኮ አይደለም እምቢ ብሎኝ ነው አለኝ። እግሩ ህፃን ልጅ 8-9 ዓመት ነው ቢለው ቢሰራው ወደዚህ አድርጎ ብሎ እምቢ አለው። አንተ ሞከርከው? አንስቼ አደርገዋለሁ፣ ስመልሰው ማድረግ አይችልም። ልክ የአስተናጋጅ ስራ ላይ የሆነ ትዝ የሚለው ቶሎ ሻይ የደፋብኝ ሰው
እንዴት ቆይቶ ሻይ ደፋብኝ። ሻይ ነው ያዘዘው፣ ሻይ ብቻ ነው ያዘዘው። ሻይ ቆየበት ደፋብኝ። ልክ ሲባሻው ደፋው። ሁሌ ነው የሚመጣው ሰው ያሪ መንበር፣ ሁሌ ሻይ ሊጠጣ ነው የሚመጣው። ከዛ ቲፕ 10 ሳንቲም ምናምን 5 ሳንቲም ነበር የሚያስቀምጠው። አንድ ጊዜ ቆየበት፣ የሆነ ነገር ተናዷል መሰለኝ። በቃ እዚህ ነው የደፋብኝ ላይ እኔ ያኔ ብላክ ቤልት ነበረኝ እኮ። በቃ እንዲህ መንቀጥቀጥ ጀመርኩ። አረጋጉኝ። በቃ ወደ ቤት ሄድ ተባልኩ። ያ ችግር ነው ትዝ የሚልኩ የሆነ ነገር ሪያክት ስታደርግ። አንድ ጊዜ ደግሞ በጣም ልጆችን የሚያስተምርለት ሰውዬ ልጁ አስመዘገበና እዛ አስተናግጄ ልጆችን አስተምሬ ስቲም ውስጥ ገብቼ ቁጭ ብዬ ሰው ቁጭ ብሎ ስቲም ልጆችን የማያስተናግድ ሰውዬ እንዴት እዚህ ቴኳንዶ ያሰራል አለ ሰውዬው። ቀጭን ምስል ነበር እኮ አልታየም። ጥቁርም ነው ጥቁር ማጂን ያኔ ደግሞ በደንብ ጨለማ ነበር። ካሜራ አለ ብዬ ነው እንዲህ የማወራው። ከዛ ቁጭ ብዬ መቼም ነው የማረሰው ድህነቴን በደንብ አድርጌ ነጠላ ነው ያደርገኛል። ስቲል ግን ሰውየው ኮሮላ ነው የሚነዳው። እግዚአብሔር ይመስገን።